ከሰው መቁጠር ትቷል። እኔ እሷ ሰው ናት ብሎ ስለኔ ማሰብ መጨነቅ ስለኔ ማሰብ ጭራሽ ትቷል። በቃ ያቺ ሴትዮ ቆይ ምን አድርግ ነው የምትለኝ? ፍርድ ቤት ባለፈው እንደዚያ ቆማኝ፣ አሁን ደግሞ ጭራሽ ሚዲያ ፊት ላይ ተቀርብ ጀመረ እንዴ? ምንድነው ጉዱ? እያንዳንዱ ነገር በእህቱ ስም ያደረገ የእናንተ የሆነውን በእህቱ ስም አደረገ። ሁሉንም የኛ የሆነውን ነገር እንዳለ በእህቱ ስም አደረገ ማለት ነው። ከዛ በኋላ ፍቺ ይፈልጋል ያለኝ እሱ ነው። መኪኖች አሉን ብያለሁ። እኔ የምጠቀመው መኪና አለ ለራሴ ለስራዬ፣ እሱ የሚጠቀመው መኪና አለ ምናምን እና ሙሉ በሙሉ በቃ በሱ ስም። አንቺ መኪና በራስሽ ትነጃለሽ? እሱ ይነዳል። ስራችንም አሪፍ ስለነበረ ልጅ መውለድ አለመቻልሽ ምን ፈጠረ? ያው ከኔ ነው ብያለሁ። ልጅ መውለድ የማልችለው እኔ ነበርኩና በቃ ከዛ በኋላ ነገሮቼ በጣም ይሄ ኖርኩት ያልኩት ህይወት ያልኖርኩት እስኪመስለኝ ድረስ ነው የተሰቃየሁት። እና ከሌላ ሴት ወልዳ አምጣ እኔ ያሳድግልሃለሁ ነው ያልኩት በግልጽ። እሱ ስም በድርጅታችሁ ስም ነው የነበረው? ሁሉም ነገር በቃ በሱ ስም ነው። እኔ እጅ ላይ ምንም እጠቀመዋለሁ እንጂ ምንም ነገር ሊቅ አይደለም። ከዛ በቃ እንዳለ የምጠቀሙንም ነገር ነጠቁኝ። እኔ ለአእምሮ የሚከብድ አንቺ ገፊ፣ እኛ እንደውም ሚስት አግኝተንለታል ከአንቺ የተሻለች ምናምን የምትለኝ ነው የሚሻለኝ ብዬ በጣም ብዙ ጊዜ ራሴን ላጠፋ ሞክሬያለሁ። ሰላም ጤና ይስጥልን የዛጎል ሚዲያ ቤተሰቦች እንደምን ሰንብታችኋል? ዛጎል ሚዲያ ብዙ ማህበራዊ ጉዳዮችን የምናቀርብበት የዩቲዩብ ቻናላችን ነው። ይህ ቻናል አዲስ ሆናችሁ ዛሬ የምትቀላቀሉን ከሆነ ሰብስክራይብ በማድረግ ጀምሩ። ሌሎች የቻናላችን ቤተሰቦች ላይክ፣ ሼር እና ኮሜንት በማድረግ ከኛ ጋር ሁኑ። የእናንተ አስተያየት እኛን ያበረታናል። ይህን ቻናል ከምትከታተሉ ተመልካቾቻችን መካከል ብዙዎቻችሁ ሰብስክራይብ አላደረጋችሁንም። የእናንተ ሰብስክራይብ እኛን ያበረታናል። እንደተለመደው ዛሬም አንድ ባለ ታሪክ ይዘን ስቱዲዮ ተገኝታለች። እንግዳችን ወደኛ ያመጣትን ታሪክና የኔ ታሪክ ሌሎችን ያስተምራል ብላ በማሰብ እኛ ጋር ተገኝታለች። ሌላ ነገር አናበዛም። ወደ ባለ ታሪካችን ወስዳችኋለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሙሉ ስምሽንና ትውልድሽን እድገትሽን ለቻናላችን ቤተሰቦች ብትነግሪልን። እሺ፣ ራሄል እባላለሁ። ራሄል የመጣሁት ደግሞ ከአዳማ ነው። አዳማ ነው ተወልጄ ያደግኩት። ተወልደሽ ያደግሽው አዳማ ነው። ዛሬ ወደኛ ይዞሽ የመጣው ጉዳይ ምንድን ነው? እሺ፣ ያው እንዳልኩት ስሜንም ቦታ የመጣሁበትንም ነገር ያለው እዚህ ስመጣ ለስራ ነበር የመጣሁት። አዲስ አበባ? አዎ፣ አዲስ አበባ የመጣሁት ለስራ ነበረ። መቼ ነበር አዲስ አበባ የመጣሽው? ቆየ፣ በጣም ረዥም ዓመት ይሆነዋል። የሆነ 6 ዓመት 7 እንደዛ ይሆነዋል። እና ቤተሰቦቼ ምናምን ነገር የሉም ማለት ልጅ እያለሁ ነበር የሞቱት እና ወላጆቼ ልጅ እያለሁ ነበር ያረፉት። እና ቤተዘመዶቼ ደግሞ አይፈልጉኝም። ብቻ እናትና አባቴ እኔ ብቻ ነበር የወለዱት። አንድ ነሽ ለቤተሰቦች? እህትም ወንድምም የለኝም። እና እንደ አጋጣሚ ደግሞ ቤተሰቦቼ እናትና አባቴ ብዙም እንትን አይሉም፣ ከእህት ከወንድሞቻቸው ጋር አይስማሙም ነበረ። በህይወት እየነበሩ ማለት ነው። ብዙ ናቸው የቤተሰቦች? ብዙም አይደሉም፣ 3 ናቸው። ለመስማማት እኔ አሁን ላይ ላለኝ ህይወቴ በቃ ጉዳት ነው ያመጣሁት። ታውቃለህ፣ እናት አባቴ ካረፉ በኋላ እኔ የሚፈልገኝ ሰው ጠፋ። እዛ የሚንከባከብሽ ምንም ሰው? አዎ፣ በቃ ማንም የለም። ተማሪ ነበርሽ? ተማሪ ነበርኩኝ። አባቴም እንዳጋጣሚ በመኪና አደጋ ነበር የሞተው እና ልክ የአባቴን መሞት ስትሰማ እናቴ ስኳሯም ከፍ አለ። ብቻ በጣም ታመመች። በቃ ከምልህ በላይ ሀዘኑም አለ፣ በዛ ላይ በሽታው በጣም ጎዳትና እሷም ብዙ ሳትቆይ ነው ያረፈችው የነበረው። እና በቃ ከዛ በኋላ እኔ ነይ በዚህ ሂጂ በዛ የሚለኝ ሰው ጠፋ። በአጠቃላይ ብቻዬን ነበርኩኝ። በቃ ማንም አጠገቤ አልነበረም። እነዚህ አሁን የእናትሽ ዘመዶች ልጆችም ሁሉም አብረዋቸው ራቁሽ? ማንም ያስጠጋኝ ሰው እንኳን የለም እኮ ማለት አዝናለች እናትና አባቷን አታለች ብሎ እንኳን እኔ አጠገብ መቆም የፈለገ ሰው አልነበረም። እና በጣም በቃ የሚከብድ ጊዜ ነበር ያሳለፍኩት። እኔ ተማሪ ሆኜ እንደዚህ አይነት ጊዜ ማሳለፍ ለእኔ በጣም ከባድ ነው። እና ብቻዬን ነበርኩኝ፣ የሚረዳኝ ማንም የለም። በጣም ከባድ ጊዜ፣ እውነት እንዴት ብዬ ላስረዳ? በጣም የሚከብድ ጊዜ ነበር ያሳለፍኩት። እና ከዛ በቃ እዛም ሆንኩኝ ብቻዬን ነኝ። ሌላ ጋር ሄጄ ብኖር ብቻዬን ነኝ። ማንም እንትን አለኝ ብዬ የምሄድበት የለም። እና ያን አይ ስለነበረ በቃ ትቼ ወደ አዲስ አበባ መጣሁኝ ለስራ። እንዳለ እዛ ያለው ነገር በቃ እዚህም ቦም ብቻዬን ነኝ አይደለ? ቢያንስ ሀገር ለውጬ እንኳን ልለወጥ ራሴንም የሆነ ነገር ላሳድግ ብዬ ነበር ያሰብኩት። አዲስ አበባ ልታርፊ የምትችይበት ሰው ነበረሽ? በጭራሽ ማንም አልነበረኝም። በቃ ተነስተሽ መጣሽ። በቃ ሽሽት ነው? አዎ
እዛም ሰው የለኝም ብያለሁ። እኔ ብቸኝነቱን ለምጄዋለሁ እኮ ግን ደግሞ ይሄ ሰው እያለክ ብቻህን ከመኖር ቢያንስ ማንም በማያውቀው ቦታ ማንም የምታውቀው ሰው በሌለበት መኖር ይሻላል። የምታውቀው ሰው እያለ ብቻህን ከምትሆን አትሊስት ሰው የሌለበት ደግሞ መተህ ብቻህን ብትሆን ይሻላል። እና አዲስ አበባ መጣሁኝ። በጣም በቃ ከምልህ በላይ ከባድ ጊዜ ባሰብኝ። ማለት እኔ ስመጣ ያሰብኩት የነበረው በቃ ጥሩ ከተማም ስለሆነ ቶሎ ሰራለሁ፣ ለወጣለሁ፣ ትምህርቴንም በስርዓት እማራለሁ። የብዙዎች ግምት ነው። አዲስ አበባ ሰፊ ከተማ ነውና የስራም ኦፖርቹኒቲ ኑሮ ቶሎ የሚገኝ ይመስልና ብዙ ሰዎች በዚህ ነገር ላይ ይሳሳታሉ። አዎ ብቻ በቃ ጥሩ ህይወት ይኖረኛል ብዬ አስቤ ነበረ ስመጣ የመጣሁት። ከዛ በቃ ከበደኝ በጣም። እኔ እንደውም እንደመጣሁኝ ትንሽ ገንዘብም ስለነበረኝ እዛ በነበርኩኝ ጊዜ ባለችኝ ገንዘብ ትንሽዬ ቤት ተከራየሁኝና ትንሽ እንትን አልኩኝ። ማለት የተወሰነ ጊዜ ኖርኩኝ በስርዓት። ከቤተሰቦችሽ ያገኘሽው ገንዘብ ነበር? ከእነሱ ያገኘሁት ገንዘብ ስለነበረ ትንሽ የተወሰነ መኖር ጀመርኩኝ። ግን እየቆየ ሲመጣ ቀን እየጨመረ ምናምን ሲመጣ በጣም ተቸገርኩ። የቤት ኪራይ መክፈል አልችል እንዳልኩ ያለኝን ገንዘብ የቤት ኪራይ ከፍዬ የምበላውን ያው ከዛው ላይ ነው። አልሰራም ነበረ ማለት እኔ በቃ ቢያንስ ተከራይቼ ትምህርቴን በማር ለስራውም ደግሞ ብዬ ነበረ። ግን ባሰብኩት መንገድ በጭራሽ አልሄደልኝም እና ስራም እያገኘው አልነበረም። በቃ ግራ የገባው ህይወት አለ አይደለ? የመጣሽበት ሰዓት ግን እንደው ትምህርት ቤት ለመግባት አመቺ ጊዜ ነበር? አመቺ ጊዜ አልነበረም። ያው ክረምትም ቢሆን ቀስ ብዬ እገባለሁ ብዬ ነበር ያሰብኩት። ግን እስከዛ ስራም ልሰራ ባስብም ምንም አላስ አንዳንዴ አሁን ደግሞ እስቲ ተማርሽበት የትም ለመግባት ይፈልጋሉ። ካፌ እንኳን ልቀጠር ብትል የሆነ ነገር ይፈልጋሉ ወይ ሰው ይፈልጋሉ። እና እኔ ደግሞ እንዳልኩ ማንም የለም እዚህ የሚያቀኝ እና ያን እንደዛ ይሆንኩኝ። በጣም ከባድ ጊዜ አሳለፍኩኝ። ያው ትምህርትም መማር ስላለብኝ ያው ትምህርት ሲጀምር እንዳልከለከል ብዬ የሆነ ነገር ማድረግ ጀመርኩኝ። እንዳጋጣሚ ሰፈር ውስጥ የጀበና ቡና የምትሰራ ልጅ ነበረች እዛው አንቺ የተከራየሽበት አካባቢ? አዎ እዛ አካባቢ። እና በቃ ሰውም ስለሌለኝ ቀርቤ አወራታለሁ። እንደዚህ እኮ ብሰራ ምናምን እላታለሁ። ካፌ ልሰራ ሞክሬ አልተሳካልኝም። ያው አያምኑም አሁን ላይ ወይ ሆነ ተያዥ ቢሉም እኔ ተያዥ አላመጣም። ማን ሰጣቸዋለሁ? ካፌ መስተንግዶ ልትሰሪ አሰብሽ? መስተንግዶ ልሰራ አስቤ ተያዥ ቢሉኝ ማንን ወስዳለሁ ተያዥ? እና አይ በቃ አይሆንም ተባልኩኝ ማለት ነው። እና የጀበና ቡና የምትሰራው ልጅ እዛው ምግብ ትሰራለች። ትንሽ ሄዳት ነገር ናት። አውራዋት በቃ አንቺ የቻልሽውን ስጪ፣ እኔም ዝም ብዬ እንትን ከምል አንቺ ጋር ልስራ ምናምን ነገር አልኳት። እንደማያ አዎ እሷም እዛው ሰፈር ውስጥ ስለምታይ ምናምን ብዙ እንትን አለችኝ። በቃ ችግር የለውም እኔ ጋር ታግዥኛለሽ ምናምን ብላኝ እሷ ጋር መስራት ጀመርኩኝ ማለት ነው። እና ቀላል አልነበረም። እሷ ጋር እየሰራው የምትሰጠኝ ገንዘብ ያን ያክል አይደለም። ስለ እዛው እሷ ጋር በላለው ምናምን ቢያንስ የምግቡን ነገር እዛ ከቨር አደረግሽ? እዛ ከቨር ስለማድረግ አልተቸገርኩኝም በምግቡ ምናምን። ግን በኋላ ላይ እሷ የምትሰጠኝ ገንዘብ እና እኔ እዚህ ለቤት ኪራይ የምከፍለው ምንም በቃ እንትን አላለም፣ አልመጣልኝም። ብቻ እኩል ቤተሰብ ይሄ እዚህ የሚጠይቁኝ ሰዎች የቤት ኪራይ የሚጠይቁኝና እሷ ጋር ስሰራ የምቀበለው ገንዘብ አዲስ አበባ ላይ ትልቁም ችግር እኮ የቤት ኪራይ። አዎ በጣም ከባድ ጊዜ ነበረ። ከዛ ያለኝ አማራጭ በእርግጥ ጎዳና መውጣት ነበረ። ግን ደግሞ እሷ ጋር በምሰራበት ጊዜ አሁን ብቻ እሺ ወደ ታሪኩ ከመግባቴ በፊት ያለችውን ነገር ልንገርህና የሆነ ልጅ ነበረ የአይሱዚ ሹፌር ነውና ቡና እሷ ጋር ይጠጣል፣ ምግብም እሷ ጋር ይበላል። በዛ ተግባባን እና በጣም እየተግባባን ስንመጣ ያለውን ነገር ነገርኩት። እንደዚህ ነው እኔ እንደዚህ ተከራይቼ ነው የምኖረው፣ ግን አልቻልኩም። ለዛ አሁን ያለኝ አማራጭ በቃ ጎዳና መውደቅ ነው ብያለውን ነገር በጣም አጫወትኩት። እንደ አጋጣሚ በጣም በቃ ጥሩ ሰው ነበርና ተረዳኝ በስርዓት። እና እሱን ካገኘሁት በኋላ እንደውም ትንሽ መረጋጋት ጀመርኩኝ። ይሄ እርፍ የምትልበት ሰው አለ አይደለም? የልቤ የምትለው ሰው እንደዛ ነው በቃ የተሰማኝ። ሀሳብ ትቀያየራላችሁ? አዎ በጣም በቃ አወራዋለሁ፣ ይረዳኛል በስርዓት። የአይሱዚ ሹፌር ነው ብያለሁ። ጭነት ምናምን ነገር ሲያገኝ በደህና ገንዘብ ያገኛል ከኔ የተሻለ ምንም ቢሆን። እና በቃ ትጨናነቂ ምናምን ብሎ እኔም እሷ ጋር ስሰራ የምትሰጠኛል አይደለም? እሷንም እንትን ብላ የተወሰነ ከፍል ነበር የቤት ኪራይ። ግን እና እሱ መቀራረብ በቃ አሪፍ መሆን ጀመረ። ታውቃለህ ያግዝሽ ጀመር በኢኮኖሚ በሀሳብ በጣም ያገዛኝ ጀመረ። እና በቃ በጣም መቀራረብ ጀመረን እና ቅርርባችን ማደግ ጀመረ። ማለት ሲመጣ ስንገናኝ ምናምን ይሄ አለ አይደለ የምትወደው ሰው ሲሆን ልብ ደንገጥ የሚልለት ሰው ሲሆን እና በቃ ሲመጣ ምናምን ነገር አስፈቅጃትም ወጥቼ ሌላ ካገኘዋለሁ ምናምን። ከዛ በፊት አንቺ የወንድ ጓደኛ ምናምን የለሽም? ምንም የወንድ ጓደኛ ጭራሽ ቀርቤ ራሱ አላወራም ነበረ። ማንኛውንም ሰው አላናገርም። እኔ ከትምህርት ቤት ከቤት ትምህርት ቤት ነበር እዛ ስኖር የምለው። ከዛ ከሱ ጋር በጣም ተግባባን እና የወደድኩትን መጣው ምናምን ብቻ ደስ ይሄ የሚሰማክን ሰው ስታገኝ
ልብርፍ ይላል አይደለ? የሆነ ነገር ሲጨንቀኝ እሱን ነው ማናገረው። እንደዚህ ሆኖ ይሰማኛል። በቃ የሚሰማ ሰው ነው በትክክል ማለት ነው። እና ቀረቤታችን በጣም እየጨመረ መጣ። በእድሜስ እንደው ተመጣጣኝ ተቀራራቢ ናቸው? ያን ያክል ተቀራራቢ አይደለንም። ትልቅ የሚባል ሰው አይደለም። በእርግጥ ትንሽ የሆነ 4-5 ዓመት ይበልጣል። ብዙ አይደለም። ከዛ ቅርርባችን እያደገ መጣ። የሆነ ሀሳብ አመጣ እሱ። በቃ ለምን እኔም ቤት ተከራይቼ ነው የምኖረው፣ እዚህም ከምንከፍል ለምን አንድ ላይ አንኖርም የሚል ሀሳብ መጣ ማለት ነው። እና የዛኔ እንደውም ትንሽ ደነገጥኩኝ። አላ የሆነ ሴትነት ምንም ልብሽ ቢደነግጥበትም አብሮ መኖር የሚባለው ነገር ሲመጣ አስደነገጠሽ? በጣም የሆነ ብፈልገው አብረን እንኖር ሲለኝ ግን በጣም ደነገጥኩኝ። ማለት ያው ሴት ልጅ ነኝ፣ እዚህ ጋር ቤተሰብ የለኝም። እኔ እንትና ጋር ሽማግሌ ላክ እንትን በል ምናምን አይደለሁም። አንደኛ ከሱ ጋር መሆኔ እረፍት እንደሚሰጠኝ አውቀዋለሁ። ያን ሳስብ በቃ አብሬ ልኖር ምናምን እላለሁ። ትንሽ ደግሞ አይ የሆነ ነገር እንኳን ይዤ ምናምን ነገር እላለሁ ማለት ነው። ግን በኋላ ላይ በቃ የሱ ሀሳብ አሸነፈኝ። ማለት ለእኔ ያለውን ፍላጎት እሱም በጣም እንደሚወደኝ ነገረኝ ምናምን። ብቻ ለእኔ ያለውን ፍላጎት ነገረኝ። በቃ ከአንቺ ጋር መኖር ነው የምፈልገው እንደዚህ ብሎ አወራኝ። እኔም ደግሞ ሲነግረኝ ያንን አልቻልኩም። ታውቃለህ ልቤም ተሸንፎለታል። አንደኛ እዚህ ጋር ደግሞ በጣም ተቸግሬ ነው እየኖርኩ ያለሁት። ቢያንስ እኔና እሱ አንድ ላይ ስንኖር የምናወጣው ነገር ይቀንሳል ብዬ አሰብኩ እና በቃ በስርዓት ተነጋገርንና አብረን መኖር ጀመረን። አንዴ ታሪክሽን ያዥልኝ። ተመልካቾቻችን ለዚህ ፕሮግራም የሚመጥን ታሪክ ያላችሁ ከስር በምናስቀምጠው ስልክ ልታገኙ ትችላላችሁ። ዛጎል ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። የእናንተ አስተያየት እኛን ያበረታናል። ባለታሪኮቻችን እዚህ በሚመጡበት ሰዓት የሚነግሩን ታሪክ ለሌሎቻችን ትምህርት ስለሚሆን ነው። በዚህ ፕሮግራም የሚቀርብ ታሪክ ያላችሁም ከስር በምናስቀምጠው አድራሻ ታገኙናላችሁ። እንዲሁም ምርትና አገልግሎታችሁን በዛጎል ሚዲያ ማስተዋወቅ የምትፈልጉም በዚሁ ስልክ ቁጥር ታገኙናላችሁ። ወደ ባለታሪካችን እመልሳችኋለሁ። እሺ፣ አብራችሁ መኖርን ሲጠይቅሽ አንቺም ልብሽ ደንግጦለት ስለነበር እየኖርሽም ያለው ኑሮ አስቸግሮች ስለነበር ወደ መስማማቱ መጣሽ። እስኪ ከሱ ደግሞ ጀምሮ ያለውን አጫውችን። ከዛ ተስማምቼው ምናምን አብሬው መኖር ጀመርኩኝ። በቃ በትክክል ህይወት ጀመርን። ቤት ይዛችሁ እሱ ቤት ገባችሁ ወይስ ሌላ ቤት ተከራያችሁ? እሱ ቤት ገባን። ደህና ቤት ነው። ያው መጀመሪያ እኔና እሱ ብቻም ስለሆነን ያን ያክልም እሱም እኮ ከኔ ይሻላል እንጂ ይሄ ቆንጆ ምናምን የሚባል ህይወት አይደለም ያለው። ግን ከኔ አንጻር በጣም ጥሩ ህይወት ነው የሚኖረው እና አብሬው መኖር ጀመርኩኝ። በቃ ቢያንስ እኔ እዚህ ጋር ማውጣ ወጪ የለም። ያንን ደግሞ ለቤት ማድረግ ጀመርን ማለት ነው። እና እሱንም ካገኘሁት በኋላ እኩል መስራት ከጀመርን በኋላ የሚያውቃቸው ሰዎችም ስለነበሩ እኔን ካፌ አስቀጠረኝ። ድሮ ተያዥ ምናምን ይባላል ነበረ። ካፌ ስቀጠር እሷ ጋር ከምሰራው በላይ እዛ መስራት ጀመርኩኝ ማለት ነው። እና ካፌ ስሰራ የሚከፈለኝንም ክፍያ ማጠራቀም ጀመርን። አብረን እንደምናድግ ታውቁታል መሰለኝ። እኔና አንቺ በስርዓት በቃ አብረን ነው የምናድገው። ጥሩ ህይወት እንደምንኖር እርግጠኛ ነኝ። በጣም ደግሞ የሚቆጥብ ሰው ነው ታውቃለህ። ይሄ አባካኝ ሰው አይደለም። እኔንም ደግሞ እንደዛው በቃ ማለት የሚመክረኝ ምክሮችም ስላሉ እኔም አባካኝ ሰው አይደለሁም። ትንሽ የሚያስፈልገንን ነገር ነው እንጂ የምናደርገው ይሄ ላፊ ነገር አናደርግም። በመሰረቱ ላፊ ስል አንዳንዴ ቤት እቃ ኖሮ ራሱ የተሻለ ነገር ማድረግ ትፈልጋለህ አይደለ? እኛ ያንን ነገር ማድረግ አልፈለግንም እና ለዛ ነው ትንሽዬ ክፍል ነበረች። እዛ ነው በቃ የምናድረው ምናምን። የተሻለ ነገር ወደፊት የተሻለ ነገር ማድረግ ስለምናስብ አሁን ቤት ብንቀይርም ባንቀይርም የሚከብድ ነገር አይደለም። ማለት እኔ ጋር የሚመጣ ሰው የለም። እንደውም ሴት ልጅ ናት ብዙ ጊዜ የምትጨነቀው አይደለ? ቤተሰቦቿ ሲመጡ ቤቴን ሲያዩ ምን ይሉኛል ምናምን፣ በዚህ ኑሮ እንዴት ምናምን ትላለች አይደለ? እኔ ደግሞ ማንም የሚጠይቀኝ ሰው የለም። ማንም ሰው የሌለኝ ሰው ነኝ እና የሚመጣብኝም ሰው የለም። ምንም የት ነሽ የሚለኝም ሰው ስለሌለ ማንም ቤቴ ቢመጣ ወይ ቤቷ እኮ እንደዚህ ነው ብሎ የሚያወራ ሰው የለም። ለዛ በቃ አትጨነቅ፣ ያለችንን ነገር እንቆጥብ፣ እንኖራለን በስርዓት። እሱስ እንደው ቤተሰቦቹ ወላጆቹ ምናምን እዛው አካባቢ ያሉ ናቸው? እህት አለችው። እናት አባት ምናምን የሉትም። እሱ አንድ እህት ነበረችው አለችው። በእርግጥ አሁንም ነበረችው ስል አለችው እህትና እሷም ይሄ ነገር እንትን የምትል አይነት ሰው አይደለችም። ስለምታውቅ ያለውን ነገር እኔንም በተግባብታኝ ያለውን ነገር ነግሯት ስለነበረ አስተዋውቆን ስለነበረ አልከበዳትም። በቃ ተጨናነቁ፣ ቀስ ብላችሁ እንትን ትላላችሁ ነው የምትለን። ይሄ ተጭና እንዴት ከዚች ጋር እንዴት ምናምን የምትል አይነት ሰው አይደለችም። ጥሩ ሰው ናት በጣም። ከዛ በቃ በስርዓት መኖር ጀመርን። እንደ አጋጣሚ ሆኖ ደግሞ ብር እቁብ የምንገባ ስለነበረ እሱም እቁብ ይገባል፣ እኔም እቁብ እገባለሁ። ያን እቁብ የገባንበትን ብር የገባነውንም ብር አናጠፋም። የሆነ ያሰብናት ነገር ስላለች እነግርሃለሁ። ብሩን እንትን ካልን በኋላ ያሰብናት ነገር ስለነበረች እቁብ ገብተን በስርዓት አጠራቅመን ምናምን ብለን ያሰብነው። ያው እሱ እንዳልኩ የመኪና ሹፌር አይሱዚ ሹፌርም ስለነበረ ያውቃል የመኪና እቃዎችን ምናምን እንትን
ማለት የሚሰሩ ጓደኞችም አሉት እሱም ደግሞ ስለ መኪና እቃዎች ስለሚያውቅ አሪፍ ስራ ነው ብሎ ያሰበው እሱን ነበረ እና እቁብ በገባ ነው ገንዘብ ወደ መድኃኒዓለም የሚባል አካባቢ እንትን ከፈትን ከዛው ቤት ሳንወጣ ሱቅ ከፈትን ይሄ የጎማ ባትሪ ምናምን የመኪና መለዋወጫ እቃዎች አሉ አይደለ እንደዛ የሚሸጥበት ጎማና ባትሪ መሸጫ እንደዛ ከፈትን ማለት ነው ስንጀምር አካባቢ በርግጥ በትንሽ ነው የጀመርነው በትንሽ ስለ የተጋነነ ቤት አይደለም ግን ያው ይረዳናል እና እሱን ከፈትን ከዛ በኋላ ኑሯችን አሪፍ መሆን ጀመረ እሱም ሹፌሮችን ስለሚያውቅ ከሌላ ጋርም ለጭነት ሲሄድ እንትን ስለሚል ሰውም ስለሚግባባ አልተቸገርንም የሚገዛንን ሰው ምናምን እዛ ሱቅ ከፈትን እኔንም እዛው እንትን አልኩት ይሄ ከካፌ ወጣሁኝና ሱቁ ላይ መዋል ጀመርሽ አንቺ አሪፍ ነው ራስሽ መስራታች ለራሳችሁም ለገቢውም ሌላ ሰው ከማሰራት እዚህም ከምታገኙ የተሻለ ከሆነ የራስን ስራ ራስ መቆጣጠሩ ትልቅ ነገር ነው እንደዛ ብለን ሱቅ እኔ መዋል ጀመርኩኝ መስራት ጀመርን ቤትም ቀየርን እና እንዳጋጣሚ መሬት ነበረው እሱ ስለ መሬት የሆነ ትንሽዬ መሬት ናት ከጎን ደግሞ የሚገዛ መሬት ነበር እሱ የነበረው መሬት አጠገብ መሬት ነበረ እና ያን አጠራቅመን ምናምን አጠገብ የነበረው መሬት ጨምረን ገዛንና በዛችሁ ቤት ነው በነገር ላይ ሌላ ገቢ ኖሮን አይደለም ያው እሱ የሚሰራው አለ ዛኛ ሱቅ እኔም ሱቅ ምሰራው አለ ሰው በጣም እየገዛን ስለነበረ ሰውም አሪፍ ዕቃ ስለምናቀርብ ስራችን ተወደደ ተለመደ ያኔ ጥሩ ዕቃ ማስገባት ጀመርን በብዛት ማስገባት ጀመርን ስራችን አሪፍ ሆነ ብቻ በቃ ይሄ ጥሩ ገንዘብ ማግኘት ጀመርን አሪፍ ሆነ ኑሮ መኖር ጀመርን እና ቤት መሬት አለ ገዛን ያልኩ መሬት ጨመርና ቤት ሰራን እዛ መሬት ላይ ቤት ሰራችሁ ቆንጆ ቤት በቃ ጠንካሮች ናችሁ በጣም ደስ ይላል በጣም እግዚአብሔር ይመስገን ቆንጆ ቤት ሰራን ነበረ ብለው ይሻላል እሱ ነው እና ቤት ሰርተን ነበር ብቻ ጥሩ የሚባል ህይወት መኖር ጀመርን መኪናም መግዛት ጀመርን ምናምን አሪፍ የሚባል ህይወት መኖር ጀመርን በቃ ሁለታችንም ማለት ነው እና ጥሩ ህይወት እየኖርን ያው እኔ ማለት ብቻ ነግራለሁ ትንሽ ልብ የሚሰብሩ በጣም የሚጎዱ እንዴት ምናምን የሚያስብሉ ነገሮች ነበሩ በርግጥ እስኪ እንደው መቼም ዛሬ ወደዚህ ሚዲያ ስትመጪ ትልቁ ታሪክ የተጎዳሽበትን ያው ከካሜራም ጀርባ ስናወራ ስለነበር በዚህ ሁሉ ውስጥ ለለውጥ በምታደርጉት ጥረት ውስጥ ምን ተፈጠረ ከባድ ነው ማለት እኔ ሁሉ ነገር ሳወራ ምንም አይነት እንትን የደረሰበት ሰው አልመስልም አይደለ እንደዚህ ሆኜ እንደዚህ ምናምን ስለ በቃ ምናምን ነገር አላሳይም ብዙ ጊዜ የውስጤን ስብራት ለሰው በጣም ከብዶኝ ካልሆነ በቃ ማሳያ አይነት ሰው አይደለም ያለፍኩበትን መንገድ ስለነበረ በቃ መዋጥን ጥርስ ነክሶ መኖር ምናምን ነገር ለምጃለሁ እና ችግሩ የጀመረው የቱ ጋር መሰለ በቃ በትክክል ህይወት መኖር ጀመርን ብዬ ካለው እና ልጅ መውለድ ፈለግን ያው ነገሮቻችን መስመር ከያዙ በኋላ ልጅ መውለድ ፈለግን እና ልጅ መውለድ ፈልገን ማለት ያው ሞከርን የተወሰነ አልተሳካልንም በኋላ ላይ ነው ነገሩ በትክክል ግልጥ ብሎ የታየን ማለት ምርመራም ስናደርግ ምንም ስናደርግ እኔ መውለድ እንደማልችል ነው የነገሩኝ ካንቺ ነው የሆነው አይዞሽ ቀስ በይና ተረጋጊ አይዞሽ ራይል ተረጋጊና እናውራ በጣም ከባድ ነው የዛጎል ሚዲያ ቤተሰቦች እንግዲህ ወደ ባለ ታሪካችን እንመለሳለን ለሚዲያው አዲስ የሆናችሁ ሼር ላይክ እና ሰብስክራይብ ማድረግ እንዳትረሱ ድርጅቶችም ምርቶችና አገልግሎታቸውን በዚህ ሚዲያ ማስተዋወቅ ስትፈልጉ ከስር በመናስቀምጠው የስልክ ቁጥር ታገኙናላችሁ እንዲሁም ለዚህ ሚዲያ የሚመጥን ታሪክ ያላችሁ ተመልካቾች አይተውት እኔም አስተምርበታለሁ እኔም ምክር አገኝበታለሁ የምትሉ ታሪክ ያላችሁ ከስር በመናስቀምጠው የስልክ ቁጥር በቴሌግራም አድራሻችን ታገኙናላችሁ ወደ ባለ ታሪካችን እንመለሳለን እስኪ ተረጋጊና አጫውች ልጅ መውለድ አለመቻልሽ ምን ፈጠረ ያው ከኔ ነው ብያለሁ ልጅ መውለድ ማልችለው ነው ነበርኩኝና በቃ ከዛ በኋላ ነገሮች በጣም ይሄ ኖርኩት ያልኩት ያልኖርኩት እስኪመስለኝ ድረስ ነው የተሰቃየሁት ማለት ይሄ ለኔ ጥሩ ሰው ነው ያልኩት ሰው
በጣም በቃ ህይወትን እስክጠላት ድረስ ነው የበደለኝ። እኔ እንጃ የሰው ልጅ በዚህ ልክ ይጎዳል፣ በዚህ ልክ ይሰበራል ብዬ እኔ አስቤ አላውቅም። በጣም ልጅ መውለድ ፈልጋለሁ፣ ግን ደግሞ እግዚአብሔር ነው አይደለ ልጅ የሚሰጠው። እንደ አጋጣሚ ሆኖ በእኔ ምክንያት ልጅ መውለድ አልቻለም። በቃ ከዛ በኋላ ባለቤቴ ጭራሽ ተቀያየረ። ይሄ ችግርን አብረን ተጋፍጠን እዚህ የደረስን ሰዎች አልመስልም ሁኔታውን ስታየው በጣም በቃ እና በቃ ከዛ በኋላ ልጅ መውለድ እንደማልችል ከተረጋገጠ በኋላ ቤቴ ሰላም አጣ። በጣም የሚከብዱ ጊዜቶችን ማሳለፍ ጀመርኩ። ታውቃለህ ይሄ ከጎኔ ሆኖ ብርታት የነበረውን ሰው አጣሁት። የሚናገረኝ ንግግሮች የሚሰብሩ ናቸው። ውጭ ያያል። እኔ እንደዚህ ማለት ስለሱ እንደዚህ አወራለሁ ብዬ አስቤ አላውቅም በታምር። ልክ የኔን ልጅ አለመውለድ ሲያውቅ ሰማለሁ ወሬ፣ ከውጭ እኮ ወሬ ሰማለሁ፣ ግን የኔ ባለቤት እንደዚህ አያደርግም ብዬ የምከራከር። ምን አይነት ወሬ ትሰሚያለሽ ከውጭ? በቃ ከእንትና ጋር ታየ ነው የሚባለው። እንዲህ የኔ ባለቤት አያደርግም ምናምን ነገር ነበረ የምለው። ለካ እሱ እኔ መውለድ አለመቻሌን ሲያውቅ በጣም ውጭ ማየት ጀምሯል። በቃ ሀብት አለው፣ ምንም ያጣው ነገር የለም፣ ልጅ ነው ያጣው አይደለ? በቃ ከሌላ ሰው መውለድ እችላለሁ ብሎ ነው ያሰበው። እኔ እዚህ ጋር የኔ ነገር ጭራሽ ግድ አይሰጠውም። በላሽ ጠጣሽ ትቷል። እንደዛ ማለት ነው። አለመውለድሽ በሕክምና ሲረጋገጥ ቁጭ ብላችሁ አወራችሁበት ወይስ እሱ በራሱ መንገድ ብቻ ውጭውን ማለት ጀመረ? በቃ በራሱ መንገድ ውጭ ማለት ጀመረ። ለአንቺ ምንም አይነት ነገር አያወራሽም? በጭራሽ ምንም አያወራኝም። ምን ይሻላል እንደዚህ ብናደርግ እንኳን ብላ ያማክረኝ። እንደውም አንቺ ነሽ እስከዛሬ ምናምን ነገር አለኝ ማለት ነው። እኛ አብረን መኖር ከጀመርን በኋላ አይደለ ሁሉ በረከት ወደ ቤታችን የመጣው። እውነት ነው። ከዛ በቃ አንቺ ነሽ እንደውም ምናምን ነገር ማለት እኔን መሳደብ፣ እኔን መናገር ጀመረ። ከዛ በኋላ እኔ አይደለም ፈልጌ አይደለም እኮ ልጅ አለም ወለድ እንትን ያልኩት። ከዛ በኋላ በቃ ውጭ ማለት ጀመረ። የምሰማቸውን ነገሮች መቋቋም አቃተኝ። በጣም በመጣ ቁጥር ጭቅጭቅ ሆነ። ሊመታኝ ሁሉ ይቃጣዋል። ታውቃለህ አንዳንዴ በጣም በቃ ምንድነው ምናምን ይሄ ሰው እንኳን ያለ አይመስለውም። እኔ ከሰው መቁጠር ትቷል። እኔ እሷ ሰው ናት ብሎ ስለኔ ማሰብ መጨነቅ፣ ስለኔ ማሰብ ጭራሽ ትቷል በቃ። እና ይሄ ውጭ ያለውን ነገር ቢያንስ እሺ ለስምህ ተጠንቀቅ፣ እንደዚህ አታድርግ፣ እንዲህ ነገር እየሰማው ነው፣ ቢያንስ ለስምህ እንኳን ተጠንቀቅ፣ ለክብር ተጠንቀቅ፣ የነበረህን ነገር አስብ፣ እንደዚህ አታድርግ፣ ተነጋግረን መፍታት የምንችለውን ነገር እለዋለሁ። አይደለም መነጋገር አይኔን እንኳን ማየት እንደማይፈልግ የሚያወራኝ። ከዛ መሀል ላይ ደግሞ መለስ አለ ስል ይሄ ያለ አይደለ በቃ እንደሚያዝን ለኔ እንደሚያስብ ምናምን ነገር ማስመሰል ጀመረ። እኔ ይሄን ሁሉ ጉድ አላወኩም። እንደዚህ ሲያስብልኝ የምርም እያሰበልኝ ነበር የመሰለኝ። እና መሀል ላይ አንድ ያልነገርኩ ነገር ያኔ ይሄን ሁሉ ንብረት ስናፈራ ኃላፊነት እንዳለ ሰጥቼው ነበር ማለት ውክልና ሰጥቼው ነበረ። ሙሉ በሙሉ በቃ እሱ ነው የሚያንቀሳቅሰው። መኪኖች አሉን ብያለሁ። እኔ የምጠቀመው መኪና አለ ለራሴ ለስራዬ፣ እሱ የሚጠቀመው መኪና አለ ምናምን እና ሙሉ በሙሉ በቃ በሱ ስም ነበር። አንቺ መኪና በራስሽ ትነጃለሽ? እሱም ይነዳል። ስራችንም አሪፍ ስለነበረ እና ውክልና እንዳለ ለሱ ነበር የሰጠሁት። አንቺ በሚንቀሳቀስባቸው ንብረታችሁን የተመለከቱ ጉዳዮችን በሙሉ ውክልና ሰጥተሽ? አዎ ሙሉ በሙሉ በቃ። እና እንደዛ ያረኩት የነበረው ያኔ አብረንም ስላደገን እኔም ማለት እዚህ ነኝ ምናምን ነገር አሁን ጊዜውን ታውቀዋለህ አይደል? እዚህ ነኝ ላይ መድረስም ስለማልችል ሱቁንም ጥዬ መውጣት ስለማልችል ብዙ ጊዜ በቃ እኔም እንትን ከምል አንተ ውክልናውን ውሰድና ሙሉ በሙሉ የምታደርገውን ነገር አንተ አድርግ ብዬ ነበር የሰጠሁት። እና ለካ እሱ ነገር አንዳንዴ በጣም ስታምንና ሰውን ስትወድ መች እንደምትሰበር መች እንደምትጎዳ አታውቀውም። አይዞሽ እኔም ከምንም በላይ ጎዳኝ ደግሞ እሱ ነው ታውቃለህ። ውክልና በመስጠትሽ? አዎ ማለት እኔ እንደዚህ ይቀየርብኛል ብዬ አላስብማ። በታምር ይሄ ይቀየርብኛል ብዬ ማላስበው ሰው ነው በህይወቴ። እና ውክልና መስጠቴ እኔን ዛሬ በቃ ሰባበረኝ። በጣም አሽመድምዶ ያስቀመጠኝ። ምንም አፍ የለኝማ። ውክልናውን ከሰጠሁት በኋላ በጣም ብዙ ነገር ማለት አብረን ኖረናል እኮ ከዛ በኋላ። ግን አሁን ላይ መውለድ አለመቻሌ ከታወቀ በኋላ ሁሉንም ነገር በእህቱ ስም ቀይሮ በእህቱ ስም አይዞሽ ራይል ተረጋጊ። ለሰሚው ራሱ ውሸት ነው የሚመስለው አይደለ? በቃ ሙሉ በሙሉ ያለውን ንብረት ወደ እህቱ ስም ቀይሮ መኪና፣ ቤት፣ የሱቁን እያንዳንዱን ነገር በእህቱ ስም ያደረገው። የእናንተ የሆነውን በእህቱ ስም አደረገው? ሁሉንም የኛ የሆነውን ነገር እንዳለ በእህቱ ስም አደረገ ማለት ነው። ከዛ በኋላ ፍቺ ይፈልጋል ያለኝ እሱ ነው። እንፋታለሽ? አዎ
በትክክል በቃ እንፋታ ምናምን ነገር ነው ያለኝና ከፍቺው በፊት ግን ያኔ መውለድ አለመቻሌ ከተረጋገጠ በኋላ እኔ እንደውም በቃ ልጅ መውለድ በጣም ማለት ያው ሰው እስከሆንክ ድረስ ትፈልጋለህ አይደለ? በቃ በትክክል ሂድና ከሌላ ሴት ወልዳ አምጣ እኔ ያሳድግልሃለሁ ነው ያልኩት በግልጽ። እና ያኔ ነገር እንደሆነ ታውቃለህ፣ በጭራሽ አይሆንም እኔ ካንቺ ሌላ ሰው መንካትም ማየትም አልፈልግም አንቺን ብቻ ነው የምፈልገው ነበር ያለኝና እኔ ችግር የለውም ሂድና ወልዳ አምጣ። እንደውም አሁን ላይ ይሄ ማህፀን ኪራይ ምናምን የሚባሉ ነገሮች አሉ አይደለ? እነዛንም እንጠቀም ብዬው ነበረ። ግን አይሆንም በቃ በጭራሽ። ቤትሽን ለመጠበቅ ነው ይሁን ሰላምሽን ለመመለስ ሰላሜን ልመልስ ቤቴን ልጠብቅ እንዳልኩ እኔ ሌላ ሰው የለኝም ከሱ ውጭ። እሱን ካገኘው በኋላ ነው መኖር የጀመርኩት በስርዓት። ለውጥሽም ከዛ በኋላ እንደዛ ብዬው ነበረ። በጭራሽ እንዴት ታስቢያለሽ ምናምን ነበር ያለኝ። እሺ ምናምን ብዬ እሱም ካንቺ ውጭ ምናምን ነገር ስላለኝ በቃ እንደዛ ካልክ ምናምን ብዬ አውርቼው ነበረ። ግን ነገሮች እየቆዩ ሲመጡ ከፍቹ በፊት ደግሞ ይሄ እንፋታ ከማለቱ በፊት እህቱ ትመጣ ነበረ ቤት። ማለት አንቺ ደክምሻል አትንቀሳቀሺ በቃ ተሰብራለችም ብሎ አስቦ እኔ ያሰብኩት መጀመሪያ በቃ እንደዚህ ተጎድቼ ስለሆነ እያዘነልኝ ነው ምናምን ብዬ ነበር ያሰብኩት። ለካ እነሱ ስራቸውን እየሰሩ ነበረ። እና በቃ ከሆነ ጊዜ በኋላ ፍቺ እፈልጋለሁ አለኝ። እሺ በቃ በጣም ማለት ነው ቤትም ኖሬ ሰላም እያገኘው አይደለም። ወስኛለሁ እኔ በመሰረቱ ቤት ውስጥ ሲመጣ የሚያሳየኝም ነገር ጥሩ ስላልነበረ በቃ ብፋታው ነው የሚሻለው ብዬ ወስኛለሁ። እና በቃ መጣና ፍቺ እፈልጋለሁ አለኝ። እንትን አልኩም ታውቃለህ፣ አላንገራገርኩኝም። እሺ ነው ያልኩት ከአንዳንድ ምክንያቱም መጀመሪያ በስርዓት በምንኖር ሰዓት መውለድ ከመቻሌ በፊት የነበረን ነገር እንትን ብሎኛል እኮ በስርዓት መኖሩን እፈልገዋለሁ። ግን ከዛ በኋላ የነበረው ነገር በቃ ብቻዬን እንደመኖር ቁጠረው። ማንሽ ምንድነሽ ቼክ የሚያደርገኝ ሰው አይደለም። እና ያም ስለነበር ያ ጫና ስለፈጠረብኝ በቃ ያለኝን ነገር ይዤ ያው አብረን ንብረት ያፈራነው ከንብረቱ የሚደርሰኝ እንጂ በስርዓት ኖራለሁ ብዬ ነበር ያሰብኩትና ፍቺ ምናምን ሲል እሺ ብዬ በስርዓት ተቀበልኩትና ተፋታን። ከዛ ንብረት ሲባል በጣም ከባድ ነው። በቃ ንብረት ክፍፍል ነው። አሁን የድርሻዬን ስጠኝና ልኑር ስለው ነው የሁሉ ነገር እንደተፈጠረ እንትን ያልኩት። መጀመሪያ ላይ እንትን ከማልታቸው ይህ ንብረት ምናምን ወደሚለው ከመምጣቴ በፊት የሆነ መሀል ላይ በዕዳ እንደተያዘ ነግሮ የነበረ። የምን ዕዳ አለኝ። እኔ እንደውም የምን ዕዳ ብዬ አላስጨነኩትም። ሱቁንም ምኑንም ስለምንሰራ አንዳንዴ ያው ቤቱንም ስለሰራ እንዲህ ተበድሬ ነው እንደዚህ አድርጌ ነው ምናምን ነበር ያለኝ። እኔ አምነዋለሁ አመኘው ነው እንደዛው ኃላፊነት የሰጠሁት አይደለ? ለዛ በዕዳ ተይዣለሁ ምናምን ብሎኝ ወደ እህቱ ስም ሲያዞር አቅ ነበረ ማለት እንደሚመለስ ነው እኔ የማውቀው። እንዲህ እንትን ይለኛል ብዬ አላሰብኩኝም። በዕዳ ስለተያዝኩኝ እንደዚህ ምናምን ነገር ብሎኝ ነበር እና እሺ ብዬው ነበር። አሁን ላይ ንብረት ብዬ እንትን ስል የምን ንብረት ነው ያሉኝ። የምን ንብረት አለኝ ብለሽ ነው ብታስብ? እህቱ እንደውም ጭራሽ ድሮ ጥሩ ሰው ናት ብዬ የማስባት እህቱ ከሱ ባሰች ማለት ነው። ቀስ በቀስ ሱቁም የነሱ መሆኑን አወቅኩኝ። ቤቱ አብረን የሰራ ነው ቤት የነሱ መሆኑን አወቅኩኝ። የምጠቀመውን መኪና እንኳን ነጠቁኝ ማለት ነው። የምትጠቀሚውን መኪና በሱ ስም በድርጅታችሁ ስም ነው የነበረው? ሁሉም ነገር በቃ በሱ ስም ነው። እኔ እጅ ላይ ምንም እጠቀመዋለሁ እንጂ ምንም ነገር ሊቅ አይደለም። ከዛ በቃ እንዳለ የምጠቀሙንም ነገር ነጠቁኝ። እኔ በጣም እውነት አሁን ዛሬ እንዲቁጭ ብዬ ማውራቴን አትይ። በጣም ታምሜ ተሰብሬ በጣም ብዙ ነገሩ ጨላልሞብኝ ነው እንትን ያልኩት። እና ግን በትክክል ዕዳ ስላለበት ነው ወይስ ወደ እሷ ስም ማዞር ስለፈለገ ነው ወዳለብኝ ብሎ የነገረሽ? እዚህ ጋር ጠራሽው ነገር አለ አይደል? ምንም ዕዳ የለበትም። ዕዳ የሚባል ነገር የለበትም። እሱ በቃ እኔ መውለድ እንደማልችል አወቀ አይደለ? በእሷ ስም አደረገ። እኔ ወደፊት የሚመጡት ልጆቼ ይኖሩበታል ብሎ ነው ያስበው። እኔን ከጨዋታ ውጭ ነው ያደረጉኝ። እዚህ ጋር ይሄ ሚስት ናት እንትን ናት የለም ምንም ነገር። ኃላፊነቱንም ስለሰጠሁት ዕዳ ኖሮበት ሳይሆን እነሱ እኔን እንዴት እንትን እንደሚሉኝ ከዚህ ነገር ውስጥ እንደሚያወጡኝ ያሰቡት። እኔ እንዳልኩ አምነዋለሁ፣ ወደዋለሁ። እኔን ይሸውደኛል ብዬ መቼም አስቤ አላውቅም። ዕዳ ስላለብኝ እነዚህ ቤቶችና መኪኖች እንዳይያዙ ነው በእህቱ ስም ያረኩ ብሎ በሱ ወደዛ ያዞረው። ግን ምንም የሚታወቅ ዕዳ የለም። አንቺን ከጨዋታ የማስወጣት ሂደት ብቻ ነው። አዎ በትክክል ዕዳ የሚባል ነገር ምንም ዕዳ የለበትም እንጂ እኔን በቃ እዚህ ጋር ያደረጉት ስራ እኔን ከዚህ እንትን ውስጥ ማውጣት ነው ሙሉ በሙሉ። ሱቅ ስትይዣለሽ ከዛ በኋላ ወዴት ማን አቅርቦኝ? ሱቅ እኮ ማን ያዘው ሱቅ? በቃ እህትየው ናት። የቤቱም ባለቤት እሷ ሆነች፣ የሱቁም ባለቤት እሷ ሆነች። እኔ ባፈራሁት
በጣም ከባድ ነው። እኔ እንጃ ሳትበላ የምታድርበት ጊዜያቶች አሉ። ቤት መስራት አሁን ላይ ምን ያክል ከባድ እንደሆነ ታውቃለህ። በቃ ኃላፊ የሆነችው እሷ ናት። እንደዛ ጥሩ ናት ብዬ ያወራኋት ልጅ ዛሬ መታ እኔ ቤት ትኖራለች፣ ሱቁን እሷ ናት የምትቆጣጠረው። እኔ ማን አለኝ ማለት ሰው እንኳን ቢኖረኝ ምንም ማድረገው ነገር የለም። አንደኛ ኃላፊነት ሰጥቼዋለሁ፣ ውክልና ሰጥቼዋለሁ። እኔም በዚህ ነው የሚለኝ ሰው የለም። በጣም ከባድ ጊዜ ነው እያሳለፍኩ ያለሁት። ሁሉም ነገር ነው የጨላለመብኝ። እኔ እነዚህን ነገሮች ግን ራይል በህግ ለመጠየቅ አልሞከርሽም? ሞክሬያለሁ እንጂ ህግ ቤት፣ ፍርድ ቤት ምናምን እኮ ሄጃለሁ። ግን ፍርድ ቤቱ ምንድን ነው ያለኝ? በቃ አንቺ ውክልና ሰጠሽ የተሰራ ነገር ነው፣ እኛ ምንም ማድረግ አንችልም። ውክልና ሙሉ ነው የሰጠሽው? ሙሉ። እኔ እኮ አልኩ በጣም ማምነውና የምወደው ሰው ነው እና ምንም ነገር የምጠረጥረውም ሰው አይደለም ሲጀምር እና ሙሉ በሙሉ ነው በቃ ውክልና የሰጠሁት። ምንም እጄ ላይ ምንም የቀረ ነገር የለም ምንም። እና እንዳለ ውክልና ስለሰጠሁት ፍርድ ቤቱም ቢሆን በቃ አንቺ ውክልና ሰጠሽው ነው እንደዚህ ያደረገው፣ ለዛ እኛ ምንም ማድረግ አንችልም። አምነሽ ውክልና እስከሰጠሽው ድረስ እኛ አሁን ላይ ምንም የምናመጣው ነገር የለም ማለት ነው። አለኝ ብዬ የነበረው ተስፋ ፍርድ ቤቱን ነበረ። ግን ፍርድ ቤቱ ራሱ ምንም ነገር በቃ ተሰሚነት እንደሌለ ነው ነገረኝ። አንደኛ ውክልና ሰጥተሻል፣ ውክልና ባሰጪ እንኳን የሆነ ነገር ይደረጋል። ያው በህጉ መሰረት የሚደረገው ይደረግ ነበረ። ግን እዚህ ጋር ውክልና ሰጥቻለሁ እኔ በራሴ። ያ ደግሞ ፍርድ ቤት ጋር ሲቀር በቃ ፈልገሽ ውክልና ሰጥተሽ ነው እንደዚህ ያደረገው፣ እኛ ምንም ማድረግ አንችልም ማለት ነው። እኔ ግን አሁንም ተስፋ አልቆረጥኩም። ይግባኝ ብያቸዋለሁ። ወደሚቀጥለው ይግባኝ ጠይቄያለሁ ምናምን ምንም በቃ የሚሉኝን ነገር አላውቅም። ይግባኝ ጠይቄም ሄጄ ምን ልባል እንደምችል አላውቅም። አሁን ይግባኝ ላይ ነው ያለሁት እና ሱቅ ሄዳለሁ፣ ቤት ሄዳለሁ እና በዚህ የሚለኝ ሲጀምር እና በዚህ ይሉኝ አያስገቡኝም። ቤት ማን ጋር መጣሽ ምናምን እህቱ እንደውም አንዳንዴ ማለት ምንም ነገር ቢፈጠር ለሰው ልጅ ማሰብ ጥሩ ነው። እውነት ነገ እኛ ምን ላይ እንደምንሆን አናውቅም። አግብታለች፣ ወልዳለች፣ አላገባችም። ብታገባ እንደውም ትንሽ ትረዳዋለች ብዬ አስባለሁ። እና ሱቅ ስሄድ ስንት ነገር እንደምትናገር ለምንድን ነው እንደዛ ያልኩሽ መሰለሽ? ቢያንስ እሷ ከሴትነት አንጻር ትረዳሽ ያለች ብዬ ስለገመትኩ ነው። በጭራሽ እንደዛ ብታደርግማ ብታገባ ቢያንስ ይገባታል ማለት ሌላ ሰው መጥቶ እንደዚህ እሷን እንትን ቢላት ታስብ ነበረ ታውቃለህ። እና ሱቅ ሲሄድ በቃ የምትናገረኝ ንግግር ለአእምሮ የሚከብድ አንቺ ገፊ፣ እኛ እንደውም ሚስት አግኝተንለታል ከአንቺ የተሻለች ምናምን ነው የምትለኝ። አሁን ያው እንዴት ብዬ ፍርድ ቤት እንትን እላለሁ? ይሄ ማስረጃ ብዬ እንኳን እንትን እንዳለኝ ድንገት ስሄድ የምትናገረኝ ንግግሮች እኔ እንደዚህ ነው ብዬ እንዳላወራ እንኳን የሚያደርገኝ አይደለም። በቃ ስብርብር የሚያደርግ እኔ እንዳልኩ ያለኝ የውስጤን ህመም ምናምን ለሰው ብዙ ማውጥቼ እንትን ማለት ማልችል ሰው ነኝ። በልጅነቴ በጣም ብዙ ስቃይ ተቀብዬ ጥርሴን ነክሼ መኖር እንትን ያልኩ ሰው ነኝ እና ያ ነው መሰለኝ በቃ በጣም ተጽዕኖ ያሳደረብኝ ታውቃለህ። ይሄ አልቅሼ እሪ ብዬ ምናምን እንትን ምን አይነት አይደለሁም በተፈጥሮዬ። ይሰማኛል የተወሰነ እንትን እላለሁ እኮ ግን ይሄ እንደዚህ አይነት ነገር ደርሶበት ሰው እዛው ጸጥ ይላል እንጂ ይህን ያክል እንኳን ለክርክርም ለምንም አይሄድም አይደለም። እና በቃ ሱቅ ሲሄድ በጣም የምትናገረኝ ንግግር፣ የምትሳደበኝ ስድብ አንዳንዴ ከእሷ አንደበት ራሱ የሚወጣ አይመስለኝም። እውነት ሰው እሷም ሴት ናት እኮ ነገ ምን እንደምትሆን አታውቅም። እሱን ብዬ ነው እኔ እውነት እንደዚህ ነው አንቺ እኮ እንደዚህ ምናምን ብዬ ራሱ እንዳላወራ ነው የምታደርገኝ። አንቺ መተሽ ነው እንደውም እንደዚህ የእሷ እውነት ይከብዳል። አንቺማ መተሽ እኮ አብራችሁ አደጋችሁ፣ ለውጥ አገኘ፣ ከተቀጣሪነት ወደ ራሳችሁ ድርጅት ባለቤትነት መታችኋል። እሱ አልገባትም። ሌላው የእግዚአብሔር ጉዳይ ነው። የልጅ የሚሰጥ እግዚአብሔር ነው አይደል? ማናችንም ወድቀን ስለተነሳን ልጅ አይገኝም። የእግዚአብሔርን ስጦታ ነው የምንቀበለውና ግን እንደው ራይል እስኪ ወደዚህ ሚዲያ ስትመጪ ከአንቺ የህይወት ታሪክ ተመልካቾቻችንም እኛ ምን እንድንማርበት አስበሻል? አንደኛ በቃ ሰው አትመኑ። እውነት እኔ በማመን ነው የተሰባበርኩት እና የራሴ ሰው ነው እኔ እንጃ። አሁን ላይ እናት አባት ራሱ ማመን ይከብዳል አይደለ? እና እኔ ሰው አትበሉ ነው የምለው። የሆነ ነገር ስታደርጉ እንኳን በቃ የሆነ ፓርቱን ወደ እናንተ አድርጉት። ሙሉ በሙሉ አሳልፋችሁ አትስጡ ለሰው። በተለይ ውክልና ኃላፊነት የምትሰጡት ነገር ላይ ሙሉ በሙሉ ለአንድ ሰው አትስጡ ማለት። ምክንያቱም እኔ ደረሰብኝን ስለ ዛሬ እኮ ደህና ሆኜ አግኝታኝ ነው። በጣም በቃ ከምል በላይ ተጎድቼ ተሰባብሬ እንዲህ ስናገር የሆነ ያልተጎዳ ሰው ነው አይደለም መስለው። እውነት ውስጤ ምን እንደሚሰማኝ በጣም ብዙ ጊዜ ራሴን ላጠፋ ሞክሬያለሁ። በጣም ብዙ ጊዜ በቃ እነሱ አርፎ አይደል ያሉት እናትና አባቴ፣ እነሱ ጋር ሄጄ ባርፈስ ምን አስጨነቀኝ? ሰርቼ እንደዚህ ከሆነ አገባው ብዬ ህይወቴ ያልተስተካከለ ከሆነ እንዲህ ምን አስጨነቀኝ? አሁን ላይ ግን ምን እየሰራሽ ነው? አይዞሽ
እነሱ ጋር ሄጄ ብሎ እንትን ብል ነው የሚሻለኝ ብዬ በጣም ብዙ ጊዜ ራሴን ላጠፋ ሞክሬያለሁ። አሁንም ቢሆን ያው ትንሽ ክፍል ተከራይቼ ድሮ የነበረኝ ኑሮ አለ አይደል? እሱን ሳላገኘው በፊት ንብረት ሳላፈራ በፊት ያለኝ በቃ እንደሱ አንድ ክፍል ጸጥ ብዬ የምቀመጠው ሰው ማውራት አልችል፣ ሰው ማውራት አልፈልግ። የሚታየኝ ሞትና ሞት ብቻ ነው። እውነቴን ነው የምልህ። ወደዚህ ሚዲያ ራሱ እንድመጣ ያደረጉ ያኔ ቡና ምናምን ምሰራ ልጅ አለች ብያለሁ አይደለ? እንዳጋጣሚ ሆኖ እሷን ሳማክራት ነው እንደዚህ እኮ አደረጉኝ። እሷ እንደውም በቃ ይሄ ሰው ስታልፍ ነው የሚጠቋቁምበት የለ ያቺ ልጅ እኮ እንደዚህ ያደረጓት ምናምን ነገር እሱ ራሱ ይሰብራል። ያቺ በቃ ብቻ የሰውን እንትን እኔ እንደዚህ ነው ብዬ ላውራ ካልችልም። ንግግር ይሰብራል፣ መጠቋቋሚያ መሆን ይሰብራል። በተለይ ከነበርሽበት ከፍታ ወርደሽ ስትገኝ በደሉ የደረሰብሽ ከራስሽ ሰው ካመንሽው ሰው የኔ ከምትዩ ሰው ሲሆን ይሰብራል። ምንም ጥርጥር የለውም። ይሄ በጣም ነው የሚሰብረው በእውነት። እና እሷን ሄጄ ሳማክራት ነው እንደዚህ እኮ አለ ቢያንስ ያንቺ እንትን ትምህርት ይሆናል። በጣም በቃ ይሄ ለህይወት ትምህርት የሚሆን ነገር ነው እና ሌላው እንኳ ቢቀር መማሪያ እንደውም እነሱ እንትን ካሉ ሌላ የሚረዳሽ ሰው ራሱ ሊኖር ይችላል። ይህን ነገር አይቶ በሌላ መንገድ ልትረጂ ትችላለሽ፣ አይታወቅም። የእግዚአብሔር ስራ ምናምን ብላኝ ነው እናንተ ጋር ራሱ የመጣሁት ያለውንም ነገር ልናገር እና የሌሎች እህቶቼንም ህይወት ለማትረፍ እኔ አንደኛ እንትን ብያለሁ። አሁን ይግባኝ ጠይቄያለሁ። ነገ ምን አይነት ህይወት እንደምኖር ነገ ምን ላይ ልሆን እንደምችል አላውቅም። የፍርድ ቤቱም ውሳኔ ገና ስለሚሆን በይግባኝ ያለው ለዛ ነገ ምን ልሆን እንደምችል አላውቅም። ግን ዛሬ ቢያንስ ለሆነ ሰው ተስፋ እንዳይቆርጥ ምክንያት ልሆን ይችላለሁ ብዬ አስቤ ነው እናንተ ጋር የመጣሁት። እንደው ራሔል በዚህ ታሪክ ላይ ባለቤትሽን ስልክ ደውለን ብናናግረው ምላሽ የሚሰጠን ይመስልሻል? በእርግጠኝነት ይሰጣችኋል። የሆነ ምላሽ አይሰጣችሁም ብዬ አላስብም። ሲጀምር ብታወሩት የሚያወራ አይነት ሰው ስለሆነ ምናልባት ማናችሁ ምናምን ሊላችሁ ይችላል እንጂ ይሰጣችኋል። እናንተ በስልክ ስለደወላችሁ እንጂ እኮ ማንም የሚያውቀው ነገር ነው ታሪኩ። ማን ይባላል ባለቤትሽ? ዮሐንስ። እስኪ ስልክ እንደውልለትና ቁጥሩን ንገሪኝና አንቺ 13 እንግዲህ ተመልካቾቻችን የባለታሪካችን የራሔል ባለቤት ዮሐንስ ጋር ስልክ እንደውልና የሚለንን እንሰማለን። ለማናገር ፈቃደኛ መሆኑን መጀመሪያ እንጠይቅና እስኪ ከእናንተ ጋር ምላሹን የምንሰማ ይሆናል። ሄሎ፣ ጤና ይስጥልኝ። አቶ ዮሐንስ ጤና ይስጥልኝ። ከዛጎል ሚዲያ ዋለልኝ ይባላለሁ። ሰላም ነው? እግዚአብሔር ይመስገን። ስልካችንን ስላነሱልን እናመሰግናለን። የምደውለው ከዛጎል ሚዲያ የዩቲዩብ ቻናል ነው። እዚህ አሁን የቀጥታ ፕሮግራማችን ላይ የእርስዎ ባለቤት ወይዘሮ ራሔል እኛ ስቱዲዮ ይገኛሉና አንዳንድ ያነሷቸው ጉዳዮች ስላሉ ከእርስዎ መረጃ መጠየቅ ፈልገን ነበር። በመጀመሪያ ፈቃደኛ ነው አቶ ዮሐንስ? ሴትዮ ቆይ ምን አድርግ ነው የምትለኝ? ፍርድ ቤት ባለፈው እንደዚህ አቁማኝ፣ አሁን ደግሞ ጭራሽ ሚዲያ ፊት ቀርብ ጀመረ እንዴ? ምንድን ነው ጉዱ? ያው ያላችሁበትን ሁኔታ እኛ ስቱዲዮ መጥተው ለተመልካቾችም ትምህርት ይሆናል ስላለች ነውና እርስዎ ደግሞ ካለው እውነታ አንጻር እርስዎም ወደ ስቱዲዮ ለመምጣት ፈቃደኛ ከሆኑ በነገራችን ላይ ሚዲያችን ክፍት ነው ለሁላችሁ። እንዴት ነው ሰው ገመናውን አውጥቶ ሜዳ ላይ የሚያሰጣው እንዴ? ይሄ ነውር አይደል እንዴ? ለቤተሰብስ ማለት እንዴት ነው ማስተማሪያ የሚሆነው? ቤተሰብን እያፈረሱና የጓዳን ጉድጓዳ ምናምን እያወጡ ሜዳ ላይ ማስጣት እንዴ ነውር አይደለም እንዴ? ስለዚህ አቶ ዮሐንስ ፈቃደኛ አይደሉም። አንዳንድ የማጣሪያ ጥያቄዎች ስለነበሩ ነው ለተመልካቾችም እንደው ግልጽ ለማድረግ። ችግር የለውም፣ ጥያቄውን ጠይቀኝ። እኔ ምንም የደበቅኩት ነገር የለም። እሷም እኮ ልቦና አውቃለሁ እኮ አሁን ሜዳ ላይ ስላወጣችሁ እንትኑም የሚፈጸም ነገር እኮ የለም። አዎ፣ ግን ምንድን ነው አቶ ዮሐንስ ወደኛ ሚዲያ ቀርባ ወይዘሮ ራሔል ያለችን ምንድን ነው አብረን ከታች ጀምረን ነው ኑሯችንን ያሳደግ ነው። ግን ከጊዜያት በኋላ በእኔ መውለድ አለመቻል ምክንያት ኑሯችን ተበጠበጠ። በዚህም ምክንያት ደግሞ አብረን ያፈራናቸውን ንብረቶች በሙሉ እንዳጣ ሆኛለሁ እያለች ነው። ወዴት ነው ያጣችሁ? ይሄ ምንድን ነው? አሁን ደግሞ ድጋሜ የማይሆን ነገር እኮ ያነሳቻለሁ ወንድሜ። የተሳሳተ መረጃ ነው። አሁን አንተ እኮ በግማሽ መረጃ ነው ይዘህ እሷ ጋር የቀረብከው። ገብቶሃል አይደለ?
እሱን ግማሽ መረጃ ስለሆነ ነው ወደ እርስዎ መደወል የፈለግነው። እንዳለን መረጃ ወይም ደግሞ ባለታሪካችን እንደነገረችን የነበሩንን ንብረቶች በሙሉ መኪናም ቤትም ጭምር ወደ እህታቸው አዙረው እኔን ባዶ አስቀርተውኛል ነው የምትለው። አሁን ይሄ ደግሞ ፍጹም ውሸት እኮ ነው። ቀጥታ ቅጥፈት እኮ ነው ይሄ እኮ። እንዴት ሰው ነው? እንዴት ፈጣሪ ያለው እንደዚህ አይነት ቀጥታ ውሸት ዋሻል? ፍርድ ቤት አቅርባኝ እኮ ይብን ፍርድ ቤት ራሱ እኮ በምስካሬም በማስረጃም አጣርቶ የመሰከረልኝ ሰው ነኝ እኔ እኮ። እኔ ለስራ እያለች ያለችው ወንድሜ እንዴ መሰለ፣ አሁን እሷ እያለች ያለችው አብረን ያፈራ ነው ምናምን። አሁን ልክ ነች። ነገር ግን አብረን በምንሰራው ቢዝነስ ማለት እኔ የምሰራው ቢዝነስ ነበረ። በዛ ኪሳራ ምክንያት ያለኝ ነገር በሙሉ በተወረሰ ጠፋብኝ። ያሁን ደግሞ ያለው እንግዲህ ታውቀዋለህ፣ ቢዝነስም እየረጋ አይደለም። ትንሽ ነገሮች ጥሩ አይደሉም። በቃ ከሰርኩ። ከዛ ከእህቴ ተበድሬ ነበር የተወሰነ ገንዘብ ሁላ አይደል እንዴ። ስለዚህ ከእህቴ እያለች ያለችው ለምንድን ነው ከእህት ተበደርክ ለእህት ገንዘብ አገኘች ለምን እህት ገንዘብ አገኘች እኮ ነው እያለች ያለችው አይደል። ይሄ ልክ ነው እንደ አንተ ራስህ ታስበው እንጂ እሷ ሙሉ ውክልና ለስራችን በሚያመች መልኩ እንቅስቃሴ ላይ እንዳንቸገር ብዬ ሙሉ ውክልና ሰጥቼው ስለነበረ ከሰርኩ። እሱን ስራ እኮ ከሰርኩ ታውቃለች። ከስረናል እንጂ ወደ እህቶት ያዞሩት በኪሳራ ምክንያት ነው እንጂ ከእሳቸውን ለማሳጣት አይደለም። ስለከሰርን እኮ ነው። አሁን እኮ እንደውም እስኪ ወንድም ያንተ ራሱ ግልጽ ላድርግልህ። እቺን ሴትዮ እኮ ባልወዳትና ፍቅሯ ባይኖርብኝ ኖሮ መሀን እየሆነች እንኳን አግብቻት የሁሉ ጊዜ ይኖር ነበር እንደ አንተ ራሱ ታስበው። አሁን እኮ እቺ ፍቅራችን ሜዳ ላይ ታፈጣለች እንጂ እኮ የኔን ፍቅርና የኔን ነገር ለመርዳት ከፈለገች እኮ በዚህ መሀንነቷ የኔ ልጅ ፍላጎት እንዳለ ሆኖ እኮ እስቲ አብሬያት ነበር እኮ አይደል እንዴ። ለሱም ቢሆን እኔ ካንተ የሚበልጥብኝ ስለሌለ ወልደህን ብታመጣ ማሳደግ እችላለሁ ብዬ የቤቴን ሰላም ለመመለስ ሞክሬ ነበር ብላን ነበር። እኔ ግን መልካምነቷ እንግዲህ እኔ ግን አንተ ደግሞ ካሰብከው በዚህ ጊዜ በዚህ የልጅ ፍላጎት ባለበት ጊዜ ላይ እንዴት ነው የትኛው ወንድ ነው እሷን መርጦ ከሌላ ቦታ ልጅ ሰውልድ አብሬያት እየኖርኩ አሁን መልሳ በዙሪያ ጥምጥም እኔም በገንዘብ መክሰስ ምን የሚሉት ነው? ምክንያቱም አንተ ራሱ ይዋጥልሃል እንደዚህ ማድረጉ ልክ ነው ብለህ ታስባለህ? ስንት ነገሬን ትቼ አብሬያት እየኖርኩ ያለው ሰውዬ ሌላ ቦታ ሳልወልድ ምን ሳልል ልጅ አማሬን ብዬ ሳስጨንቃት እንዴት ገንዘብ ብዬ እሷን ከዳታለሁ? ወንድሜ የህይወታችን መለወጥ የጀመረው ግን በሕክምና አረጋግጠን የእኔ መውለድ የማልችለው እኔ መሆኔ ከተረጋገጠ በኋላ ነው የእሳቸው ባህሪ የተቀየረው ነው ያለችን። መስሏት እኮ ነው። ፍርሃት እኮ ብዙ ነገር ያሰጣል ታውቃለህ አይደል እንዴ? የምትሰራበት ገና ያመልጠኛል ይሽሽኛል ብላ ፈርታ እኮ ነው እኔንም እየገፋችኝ ያለችው። የምትሰራበትን ሱቅ እርሶ ከፍተውት የነበሩትንም ሱቅ አሁን እህቶ እንደሚቆጣጠሩ ነው የነገረችን። ይሄስ እውነት ነው? እዳው በጣም በዛ። ኪሳራችን በጣም እያደገ ሲመጣ ትንሽ የተወሰነ ገንዘብ ነበራት። ሌላ ሰው ከሚጠቀጥሉ እሷ ጠቀለለችው። አቶ ዮሐንስ እንደው የማጣሪያ ጥያቄ እርሶ የደረሰቦት ኪሳራና እዳ ቤትም መኪኖችዎትም ሊያሳጣ የሚችል እሷም ባለታሪካችን የምታሽከረክረውንም መኪና የእርሶንም መኪና ሊያሳጣ የሚችል ነው ኪሳራ ደርሶቦት የነበር? እሷ ልቦና ቋል እኮ ያጣነውን እኮ አብራ ታውቃለች። እኔም ይሄ ነው ምናምን ብዬ ላስረዳ እንደዚህ ነው ልልህ አልችልም። ስለዚህ ያጣነው ብዙ ነገር አጣናል። በአንዴ ነው በቃ እንደ ዱብ እዳ ወርዶብን ያለን በሙሉ ዋጥቦብን ሄደው ገብቶሃል አይደል? ከባድ ችግር ውስጥ ነበረ። እንደ አራት አይነት ነገር ነበር የገባሁት። የአዳም ደግሞ ታውቃለህ ኮላተራል ይይዛል። ያያዘው ነገር ደግሞ በእንደዚህ አይነት የተነካካ ነገር ታውቀዋለህ። እኔም እኮ ሳልጎዳ እና ድሀ ሳልሆን ቀርቼ አይደለም እኮ አይደል እንዴ? እያየች ነው እኮ ተቸግሬ እኮ ነው ሜዳ ላይ እኮ ነው ያሉት አይደል እንዴ? ተጠግቼ እኮ ነው ሰው ጋር ኖረው ከእህቶ ጋር ማለት ነው። ተጠግቼ እኮ ነው የምኖረው። መልካም እሺ። እንግዲህ እስኪ መቼም ለፈቃደኝነቱ በስልክም ለሰጡን ምላሽ እናመሰግናለን። እንደ ዛጎል ሚዲያ ቤተሰብ እርሶም እዚህ ስቱዲዮ ለመገኘት ፈቃደኛ ከሆኑ ሚዲያችን ሁልጊዜም ዝግጁ መሆኑን እንገልጽሎታለን። እናመሰግናለን አቶ ዮሐንስ። ለእውነት ስለሆነ ችግር የለም። እውነት ይዛችሁ ከመጣችሁ ችግር የለብኝም። ያለውን ሀቁን እንግዲህ አስረዳችኋለሁ። እውነቱን ማጥራት ነው የሚዲያችንም ሀሳብ፣ እውነቱን ማጥራትና ለባለታሪካችንም እሷንም መከሯት። በቃ በየዞረችበት አትክሰሰኝ። እሺ እናመሰግናለን አቶ ዮሐንስ። እሺ ክቡራትና ክቡራን የዛጎል ሚዲያ ቤተሰቦች ከባለ ታሪካችን ባለቤት ከአቶ ዮሐንስ ጋር በስልክ እንደሰማችሁት በኪሳራ ምክንያት ነው እዚህ የደረስኩት፣ እኔም አሁን ተጠግቼ ነው የምኖረው ብለውናል። ራሔል በዚህ ላይ የምትይን ነገር ይኖራል?
ምንስ ማለት እችላለሁ? ማለት ሙሉ በሙሉ ከእውነት የራቀ ነገር ነው እያወራክ ያለው። ሲጀምር እህቱ ይህን ያክል ቤት፣ መኪና፣ ሱቅ የሚያስወርስ አይነት እዳ ልትሰጠው እንኳን የላትም። ለራሷ ልታበድረው እንኳን የላትም። በቃ ለራሷ እንደዚህ ልታበድር የምትችል አይነትም ሰው አይደለችም። ይሄ ምክንያት ነው፣ በእርግጠኝነት ምክንያት ነው እየፈለገ ያለው። እኔ እንጃ እንደዚህ እያወራ ራሱ እንትን ባይል ጥሩ ነበረ፣ ግን በቃ እንዴ ሆኗል። እኔ ምንም ማድረግ አልችልም አይደለም። ያው እንደሰማሽው ነው። በየሚዲያውም በየፍርድ ቤቱም ስሜን እያነሳች ነው ይላልና አንቺ ምን ትያለሽ? እኔ አላቅም። እኔ ምን አስነክታው እንደዚህ እንደሆነ አላቅም። እውነት እህቱ ምን አስነክታው እንደዚህ እንዳደረገችው አላቅም። እሷን ሳትወልድ መውለድ እንደማትችል እያወቅኩ ነው አብሬያት የኖርኩት እያለክ ነው አይደለ? እንዳልኩ አንተም ስትለው ነበረ ኑሯችን መበጥበጥ የጀመረው በቃ ከተረጋገጠ በኋላ ነው። እና እንዳልኩ ይህን ያክል እሷ ልትሰጠው የምትችለው ገንዘብ ሲጀምር የላትም። እርግጠኛው የሚማረው ስለማውቃት ነው። ስንት ዓመት ሙሉ እኮ ማውቃት ሰው ናት አይደለ እንዴ? በዚህ ልክ ይሄ እኔ አራጣ ነው የተበደርኩት አራጣ ስለሆነ ነው እያለ ደረቱን ነፍቶ የሚያወራው የሌለ ውሸት ስለሆነ ነው። እኔ እርግጠኛ ነኝ በጣም ውሸት ነው እያወራ ያለው። በቃ ምክንያት እየፈለገ ነበር። እህቷ አለች፣ ሀሳብ ሰጠችው፣ ምክንያት ፈጠረችለት። እንደሚያደርጉት አድርጎ ተሳካለት እንጂ ከእውነት የራቀ ነው። አንቺን ከጨዋታው የማውጣት ሂደት ነው እንጂ ምንም አይነት የኪሳራ ሂደት ገጥሟቸው አይደለም። እኔ ማላውቀው ስራ የለማ ምሰራው ስራ አለ የሚልህ ራሱ እኔ ማላውቀው። እኔና እሱ መሀል መደባበቅ የሚባል ነገር የለም። እያንዳንዱ ነገር እናውቀዋለን እኮ። መደባበቅ ቢኖርማ እኮ አምኜም ውክልና አልሰጠውም ነበረ። እና ስለማም ነው መደባበቅ ስለሌለ ሁሉም ነገር በግልጽ ስለምናደርግ ነው አምኜ ውክልና የሚሰጠውት። ለዚህም የተዳረኩት ምንም በቃ ውሸት ነው እያወራክ ያለው። መልካም እንግዲህ ዛጎል ሚዲያ ቤተሰቦች ታሪኩን እንደሰማችሁት ነው። እንደው ራሔል ለዚህ ሚዲያ ተከታታዮች ከአንቺ ህይወት በመነሳት ለነገር እንደው እንደ መጨረሻ ጥያቄ ላድርግልሽና ምን እንዲማሩበት ትመክሪያለሽ? እኔ እያልኩ ነበረ በቃ ሰውነት ሰው ማመን፣ በተለይ ይሄ አምናችሁ መጎዳትን እንትን አይበሉት። ማለት ሰው አምኖ መጎዳት ምን ያክል እንደሚሰብር ምን ያክል በህይወት አለመኖርን እንደሚያመጣ እኔ ማሳያ ነኝ። ዛሬ እዚህ ቁጭ ብዬ እናንተ ማውራቴን አይመልከት ማንም። በጣም ብዙ ጣውረዶችን አልፌ በጣም ብዙ ሞቶችን አልፌ ነው እዚህ ደረስኩት። ማለት አስበው እንደዛ ሆኜ ዛሬ እዚህ ከቆምኩኝ ምን ያክል መንገድ ተጉዤ ምን ያክል ነገር አልፌ እዚህ እንደደረስኩኝ እንግዲህ እና ዛሬ ቁጭ ብዬ እንደዚህ ሳውራ ጤነኛ ሰው በጣም በቃ ምንም አልመሰላትም ልባል ራሱ እችላለሁ። ይሄ እኔ ጸባይ ስለሆነ ነው እንጂ መሰበር መጎዳት ምን ያክል ከባድ እንደሆነ ለዛውም አምነ ሰው አምኖ መሰበር ከባድ እንደሆነ እኔ ማሳያ ነኝ። እና ሰው አትመኑ ነው የምለው። እውነት የሆነ ቢያንስ የሆነች ነገር ይኑር። በቃ የሆነ ብታምኑ እንኳን ተጠራጠሩ፣ የሆነ ነገር ተጠራጠሩ። ይሄ ሰው እኮ ነገ እንደዚህ ቢሆን እንዲህ ባይሳካልን እኮ ጥሎኝ ሊሄድ የሚችል ሰው ነው ብላችሁ ማሰብ አለባችሁ። እኔ አስብ ከቤተሰብ ከልጅነቴ ጀምሮ የተሰበርኩኝ የተካድኩኝ በቃ ተስፋ እያጣሁ የመጣው ሰው ነኝ። ያ ያጠንክሮኝ ይሁን አላውቅም፣ እግዚአብሔር ያጠንክሮኝ ይሁን ቆም እዚህ ቁጭ ብዬ እያወራሁኝ ነው። ግን ደግሞ እንደዚህ ስብራትን ያለመደ ሰው አንዴ ሲሰበር ወዲያው ነው ጸጥ የሚለው በእርግጠኝነት። እና እኔ ልላቸው የምችለው በጣም ሰው አትመኑ። ሙሉ በሙሉ ሰው አምናችሁ ያላችሁን ነገር አትስጡ ለማንም። ቢያንስ ተጠራጠሩ። በቃ ባላችሁም ይሁን እናት አባትም ይሁን ማንም የሆነ ነገር ተጠራጠሩ። ይሄ ሲጀምር በእምነት የሚሰራ ነገር የለም በመሰረቱ። እና ደግሞ ለዮሐንስም መልእክት ማስተላለፍ ፈልጋለሁ። ትችያለሽ ዮሐንስ፣ ታውቃለህ እኔ እናንተ ከምን ተነስተን እዚህ እንደደረስን በደንብ ህሊና ያውቀዋል። በቃ ምን ያክል ለፍተን ምን ያክል ተቸግረን እዚህ እንደደረስን አንተም ታውቀዋለህ፣ ህሊናም ያውቀዋል። ይሄ ነገር ደግሞ መጥፊያክ ሊሆን ይችላል። እኔ አውቀዋለሁ። እኔ እውነተኛ ሰው ነኝ። እኔ ዛሬ መሰበሬን ወይም ደግሞ እምነት ማጣቴን አትይ። እግዚአብሔር ደግሞ ይፈርዳል። ፍርድ እግዚአብሔር ነው አይደለ? እግዚአብሔር ደግሞ ይፈርዳል። ዛሬ ያለመውለዴን አትይ። ልጅ የሚሰጠው በመሰረቱ እግዚአብሔር ነው። አንተ ልጅ ማምጣት ከቻልክ ብታመጣ ራሱ በአንተ ጥፋት ልጅን ልታጣው ትችላለህ። ለዛ እኔን እንደዚህ እንዳሰቃያችሁኝ እኔን እህትየውም ጭምር እህትየውም አንቺ አላገባሽም አይደለ? ዛሬ ነገ ስታገቢ ምን እንደሚገጥምሽ አታውቂም። ዛሬ እንደዚህ በእኔ ገንዘብ እኔ በለፋውበት ገንዘብ እንደዚህ የሆንሽ ነገ ምን እንደሚፈጠር አታውቂም። መጥፊያሽ ሊሆን ይችላል ይሄ ገንዘብ እና ፍርዱን የሚሰጣችሁ ለእናንተ እግዚአብሔር ነው። እኔ ደግሞ አውቀዋለሁ። አቁ እኔ ጋር ስላለ እግዚአብሔርም ስለሚረዳኝ እንደማገኘው ይህን ገንዘቤን ሀቄን እንደማገኝ አውቃለሁ። ትንሽ ቢቆይ ነው እንጂ አውቀዋለሁ። እናንተ ግን እግዚአብሔር ፍርዱን ይስጣችሁ። ምንም ማለት አልችልም ከዚህ በላይ። እናመሰግናለን ራሔል ታሪክሽን ስላካፈልሽን። እንግዲህ ተመልካቾቻችን ባለታሪካችን ራሔል እንዲሁም የባለታሪካችን ባለቤት አቶ ዮሐንስን በስልክ አነጋግረን የዛሬ ፕሮግራማችን ይህንን ይመስል ነበረ።
ታሪኩ በጣም አስተማሪ ነው ብለን እናስባለን። እናንተም ለባለታሪካችን ራሔል ከህግ አንጻር ከእውቀት አንጻር ያላችሁን ምክር በአስተያየት መስጫ ሳጥኑ ላይ እንድታስቀምጡልን እንጠይቃችኋለን። ዛጎል ሚዲያ የእናንተ የሁልጊዜ መተንፈሻ ነው። የዛሬው ፕሮግራማችን ይህንን ይመስል ነበር። እኔ የፕሮግራሙ አቅራቢ ዋለልኝ ገሰሰ ነበርኩኝ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።